ዲሾሸሩ ብዙ ጊዜ አልተለመዱም ግን ይሄ ግልግል የሚያስብሉ ናቸው ጎርጓዳ ሳህኖችንም ማንኪያም ይሄ ሳህንም ቢሆን ኖርማል ሳህን በደንብ ማጠብ ይችላሉ ዋጋው 45000 ብር ነው ዋጋው 72000 ብር ነው ይሄም ከነፃ ዴሊቨሪ ጋር ያሉበት ድረስ እናደርስላችኋለን ዋጋው ስንት ነው ዋጋው 67000 ብር ነው እነዚህንም ከነፃ ዴሊቨሪ ጋር ያሉበት ድረስ እናደርስላችኋለን ዋጋው 78000 ብር ነው ደግሞ ወደ ልብስ ማጠብ ይመጣናል ማኑዋል ነው አውቶማቲክ ነው እነዚህ ምንላቸው ማኑዋል ናቸው ማኑዋል የሚባሉ ናቸው ሁለት አላቸው የራሳቸው እዚህ ጋር ያጠብን እነዚህ ሁለት ሞተር ነው ምንላቸው ሁለት ሞተር ነው እዚህ ያጠብን እዚህ ማድረቅ እንችላለን ያ ማለት ሁለቱም በተመሳሳይ ሰዓት ሲሰራ ሁለት ሞተር ነው ያላቸው ይባላል እንደምታዩ 16 ኪሎ ነው ሰፋ ያሉ ናቸው መለስ ያሉ ኮምፎርቶችን ወይም ደግሞ ብርድ ልብሶችን ማጠብ ይችላል እዚህ ጋር ደግሞ የራሱ የሆነ ማድረቂያው አለው ማለት እዚህ ያጠብን እዚህ እናደርቅበታለን ማለት ነው ሁለቱንም እኩል ሰዓት መጠቀም እንችላለን እዚህ ያጠብን እዚህ ማድረቅ እንችላለን የራሳቸው የሆኑ እዚህ ጋር መቆጣጠሪያ ያላቸው ለማጠቡ ስንፈልግ እስከ 15 ደቂቃ አለ ይሄ እስከ 15 ደቂቃ ሞልተ ነው ሲጨርስ ራሱ ነው አውቶማቲካሊ ሎክ የሚያደርገው እነዚህ ሲሆኑ ይሄም ሲሆን መርፌው ነው ውሃውን በዚህ ሆነ በራሱ መርፋት እንችላለን ወይም ደግሞ እዚህ ጋር ያጠብንበትን ውሃ ሙሉ ለሙሉ በእነዚህ ይወገዳሉ ማለት ነው ከዛ ሲቀጥል የማድረቂያውና ውሃ በሁለቱም እንችላለን ይሄ ማኑዋል ስለሆኑ በባልዲ መጨመር እንችላለን እንደገና ደግሞ ከቧንቧ ማገናኘት እንችላለን ከቧንቧ ሁለቱንም መጠቀም ሞር ለኛ ሀገር የሚሻሉት እንደዛ ሲሆኑ ነው ብዙ ጊዜ ውሃ የሚጠፋ ስለሆነ በሁለቱም ስንጠቀም የተሻለ ነው ያው እዚህ ጋር አለው የራሱ የቧንቧ ማገናኛ ከቧንቧ ካገናኘነው በኋላ ወሻለው ወደዚህ ስናደርገው ውሃ ቀጥታ ይገባል ከፈለግን ደግሞ በባልዲ ገልብጠን መጠቀም እንችላለን ማለት ነው ምንድነው ልዩነቱ ማኑዋል ሲሆን አውቶማቲክ ሲሆን እነዛ ሲሆኑ አንዴ ነው አጀስት የምናረጋቸው አንዴ አጀስት እናረጋቸዋለን ያ ማለት እንዲያጥብልን እንዲያለቀልቅልንና እንዲጨምቅልን አንዴ ነው አጀስት የምናረጋቸው እነዚህ ደግሞ ሲሆን እየተቆጣጠርናቸው ሲያጥብም ራሳችን እንደዚህ ያደረግን እንጠቀማቸዋለን ማለት ነው እና አንድ በር ነው ያላቸው እነዛ ሲሆኑ አንድ ቦታ ነው ምናጥበውም ምናደርቀውም ምናለቀልቀውም እነዚህ ግን እዛው ነው ማለት ነው እነዚህ ግን ከዚህ ወጥተን እዚህ እናረጋለን ግን እነዛ ምንድነው ቀጥታ ውሃ ነው የሚፈልጉት ከቧንቧ ለዛ ያው እኛ ሀገር ላይ ደግሞ ብዙ የውሃ እንትን ስላለ ያ ችግር አለው በስፔርም ደረጃ በደንብ ስፔር የሚገኝላቸው ማኑዋሎቹ ሲሆኑ ማኑዋል ሲሆኑ ሞር ስፔር ፓርት ይገኝላቸዋል ማለት ነው አሪፍ ናቸው እንደዚህ ሲሆኑ ይሄ 16 ኪሎ ነው ኪሎ ነፃ ዴሊቨሪ ያለው ዋጋው 45000 ብር ነው 45000 ብር ነው 3 አመት ዋስትና አላቸው 3 አመት ዋስትና አለው 16 ነው ያው ከዚህም በታች ከፈለጉ 12ም 14ም እኛ ጋር ማግኘት ይችላሉ ማለት ነው እነዚህ 16 ኪሎ ናቸው መለስ ያሉ ብርድ ልብሶች ማጠብ ይችላሉ እነዛ ሲሆኑ በጣም ስለሚያንሱ አሁን 14ቱ 12ቱ ሲሆኑ ያንሳሉ እነዚህ ግን ብርድ ልብሶችን ማጠብ ይችላሉ አሪፍ ናቸው እነዚህ ይሄ ሚዲያ 18 ነው እነዚህ የሚዲያ ነው ያው ሚዲያ አሁን ሀገራችን ላይ በደንብ ገበያ ውስጥ እየገባ ያለና በስፔሩም በቃነቱም አሪፍ የሚባሉ ናቸው እነዚህ ካይሹ ከቀደሙ እነዚህም ማኑዋል ናቸው ከቀደሙ በጣም ተለቅ ያሉ ናቸው እነዚህ ይሄ ማድረቂያውም ሰፋ ያለ ነው እዚህ ያጠብን እዛ ነው የምናደርገው ማድረቂያቸውም 18 ኪሎ ነው ይሄኛው 18 ያኛው 16 ነው ያየነው እነዚህ ሲሆኑ 18 ኪሎ ናቸው የራሳቸው የሆነ ውስጡ ማሻ አላቸው እነዚህ ማሻ ስላላቸው በደንብ ይሄ ኮሌታ የመነቸከ ካለ ወይም የቲሸርታችን የመነቸከ ካለ በደንብ የማስለቀቅ አቅም አላቸው ከስተመሮች ምን ይላሉ እንደዚህ በማኑዋል በመጠቀም ሰዓት ኮሌታ በእጅ ነው የሚታሸላሉ እጅ ይሄ እንደዛ ይባላል እነዚህ ግን ማሻ አለው የራሱ የሆነ ኖርማል ሲሆኑ ነው እነዚህ ግን ዘመናዊ ሆኖ ስለመጣ ይሄ አንገትም ማሸት አይተበቅብንም ብዙ ጊዜ ደግሞ እዚህ ኪስ አካባቢ የሚነካው እንደሱ ማሸት አይተበቅብንም ራሱ በደንብ አርጎ ያሽልናል ማለት ነው አሪፍ ናቸው እነዚህም ሲሆኑ በጣም ደስ ይላል ስንት አመት ዋስትና አላችሁ እነዚህ 5 አመት ዋስትና አለው ዋስትና ደረጃ ዋጋው 72000 ብር ነው ይሄም ከነፃ ዴሊቨሪ ጋር ያሉበት ድረስ እናደርስላችኋለን ይሄ ቦዲያቸውም ጠንካራ ስለሆነ ከነገር ጋር እንኳን ቢጋጩ የመተርከክና የመሰበር ነገር የላቸውም ማለት ነው በጣም ጥሩ ውሃ ከባልዲም ከባንቧም ጋር ማገናኘት ከሁለቱም ጋር ማገናኘት እንችላለን ይሄኛው በጣም ደስ ይላል
ቀጣይ ልክ እንደዚሁ ይሄ 18 ኪሎ ነው ሚዲያ ነው። ልክ በዚሁ ደግሞ 18 ኪሎ ሆኖ ረጅም ጊዜ የሚታወቁ እነዚህ ማጂክ ኪውን የሚሉ አሉ። እነዚህ ማጂክ ኪኖች ረጅም ጊዜ የሚታወቁና አሪፎች ናቸው። እንደምታየው እዚህ ጋር የራሱ የሆነ የማድረቂያው የመጭመቆም መቆጣጠሪያ ያለው ይህም ሰፊ ናቸው። ይሄ ግሬስ አላቸው። እንደውም ሞር እነዚህ ሞዱን ሰፋ አድርገው ነው ያመጡት። ሰፊ ናቸው። እነዚህም አሁን 18 ኪሎ ነው። አንዳንዴ ይሄ ለቤት ሳይሆን ለስራ የምንፈልጋቸው አሉ። እነዚህ ሞተራቸው ደግሞ ሞተራቸው 3 ነው። እዚህ እያጠበን እዚህ እያደረግን ከእንደገና ተጨማሪ ደግሞ ፓምፕ የሚባል አለ። አሁን ከፍ ስናደርገው የሚደፋልን ማለት ነው። ስለዚህ እነዚህ ባለ 3 ሞተር የምንላቸው ናቸው። ማድረቂያው 10 ኪሎ ነው የሚባለው። መጭመቂያው ደግሞ ማጠቢያው 18 ነው። መጭመቂያው ደግሞ 10 ኪሎ ምንለው። ስለዚህ 18 በ10 የምንለው ነው። ለስራ ከፈለጉት እነዚህ ሞር የሚሆኑ ናቸው ማለት ነው። ተመራጭ ናቸው ካሉት ለስራም ለቤትም እነዚህ ሞር የተመረጡ ነው። እነዚህ በደንብ ያጥባሉ። እነዚህ አሪፍ ናቸው በጣም። እነዚህም ካሉት የተሻለው ነው። እዚህ ጋር ሙሉ ኮንትሮል እናደርጋለን። ቅድም ደግሞ እንደተባባል ነው ውሃ በባልዲም እንደገና ደግሞ በቧንቧም ኮኔክት አድርገን መጠቀም እንችላለን ማለት ነው። አሪፍ ናቸው እነዚህም ሲሆኑ። ዋጋው 67,000 ብር ነው። እነዚህንም ከነፃ ዴሊቨሪ ጋር ያሉበት ድረስ እናደርስላቸዋለን። በጣም ደስ ይላል። ስንት ዓመት ዋስትና አለው? 5 ዓመት ዋስትና አለው። ለሶስቱም ሞተር 5 ዓመት ዋስትና አለው። ቢበላሹ በደንብ ስፔር ፓርት በጣም ትልቅ ነው። እነዚህ ይሄ ለልብስ ለስራ የሚፈልጉ አሉ አይደለ? ልብስ ምናምን የሚያጥቡ እንደዛ ለሆኑ ብዙ ልብሶችን በአንዴ ማጠብ ይችላል ማለት ነው። አሪፍ ናቸው። በጣም ከባድ ነው። ለዛ እነዚህ የራሳቸው የሆነ ማሻ ስላላቸው በደንብ ያስለቅቃሉ። አሪፍ ናቸው። እነዚህ ካሉት ቆንጆ ናቸው። አሪፍ ነው ካሉት ትልቅ ሳይዝ ነው። እዛ ጋር የእቃ ማጠቢያ አይቻልም። አነስ ያለች የእቃ ማጠቢያ ያለች 12 ፕሌት የምንላት ዲሾሸሩ ብዙ ጊዜ አልተለመዱም፣ ግን ይሄ ግልግል የሚያስብሉ ናቸው። በጣም ብዙ ሰው የሚጠላው ነገር እሱ ስለሆነ እቃ ማጠቡ ያው ደክሞ ሲመጣ ይሄ ተከምሮ ሲጠብቀው በጣም የሚከብደው ነገር ነው። እነዚህ እንደምታዩ ሲልቨር ነው። 70 በ70 ነው የሚባሉት። ሙሉ 70 ናቸው። ይሄ ስቴንለስ ስቲል ነው። አይዝጉም፣ አይለቅም። ውሃ ተደጋጋሚ ስለሚነካው ያው ዲሾሸር አይደለ ተደጋጋሚ ውሃ ስለሚነካው ሲልቨር መሆኑ ወይም ደግሞ ስቴንለስ ስቲል ማጠቢያ ሲሆን በኪሎግራም ይሄ ደግሞ በፕሌት ነው ማለት 12 ፕሌት ነው የሚባሉት። 8 ፕሌት አለ፣ 6 ፕሌት አለ። እነዚህ ግን ተመጣጣኝ በፕሌት ስል በሳህን ማለት ነው። ማለት በሚይዙት ሳህን ነው የሚባሉት። 12 በሚጨመርበት በሚከተትበት ፕሌት ነው የሚባሉት። እነዚህ ነው 12 ፕሌት ነው የምንላቸው ስንላቸው ማለት ነው። ይሄ 12 ፕሌት ነው። ከዛ ባለፈ ብዙ ጊዜ ቅባት የነካውን አጥቡም ይባላል ዲሾሸሮች ሲሆኑ፣ እነዚህ ግን ቅባት የነካውንም ጎድጓዳ ሳህኖችንም የተለያዩ ማንኪያ ሹካዎችንም ያው እዚች ጋር የራሱ የሆኑ ማስቀመጫ አላቸው። ለማንኪያ ለሹካ ሲሆን ሳህን ሁሉም ቦታ አለው። ለሳህኖቹ ሲሆን ይሄው እዚች ጋር ሙሉ ደርድረን ማጠብ እንችላለን። ከዛ ደግሞ ሲቀጥል የሳሙና አላቸው እዚህ ጋር ይሄው ሳሙና ፈሳሽም ሆነ ይሄ ኖርማል አጃክስ ምናምን እንላቸው ነው። ሁለቱንም ማስቀመጥ እንችላለን። ይሄው እዚች ጋር ሙሉ የሚፈታ ነው። ይሄን ልክ እንደዚህ ፈተን ፈሳሹን ከሆነ እዚህ ውስጥ ጨምረን መጠቀም እንችላለን ማለት ነው። ይሄ ፈሳሹን እዚህ ድስት ይጠቁራል፣ ይይዛል። ልክ እንደዛ እነሱን እንደሱ ሳይሆን ይሄ ቅባት የነካቸውን ነው። ይሄ ያረሩትን ሳይሆን በፕሬጀር ስለሆነ የሚያጥቡ ሲያጥቡ ቅባት የነካቸውን ብቻ ነው የሚያስለቅቁት እንጂ በጣም ይሄ የያዘ ምናምን ሲሆኑ ይሄ አሁን ለማሽኑም አይመችም፣ ያስቸግራቸዋል በፕሬጀር ስለሆነ ማለት ነው። ግን ቅባት የነካቸውን ማንኛውንም ነገር ከማረር ውጭ ያለውትን ጎድጓዳ ሳህኖችንም ማንኪያም ይሄ ሳህንም ቢሆን ኖርማል ሳህን በደንብ ማጠብ ይችላሉ። እዚህ ጋር ሙሉ ደርድረን ቀጥታ ነው ከቧንቧ የምናገናኘው። ስናገናኘው ከኋላ የቀዝቃዛ ነው የሚቀበሉት፣ በቀዝቃዛ ነው የሚያጥቡት። ራሱ ግን ስቲም ስላለው ሙሉ ነገሩን ስቲም ያደርግልናል። ይሄ ድርቅ አድርጎ ነው የሚያወጣልን ሲያወጣልን ማለት ነው። እነዚህን ድርቅ አድርጎ ያወጣልናል። ይሄው እንደምታየው ከኋላ ውሃ ማስወጫውንም እንደገና ሶኬቱንም እዚህ ጋር ይጠቀምልናል። ኢቭን የምናስገባበትንም እዚህ ጋር አጀስት የሆነ ስራ አለ። ቀጥታ ሄደን ማገናኘት ብቻ ነው የሚጠበቅብን ማለት ነው። አሪፍ ናቸው እነዚህ ሲሆኑ ይቆጥባሉ፣ ጊዜም ልክ እንደዛው ማለት ነው። ብሶ ደክሞ ሲመጣ ሳህን ከማጠብ እነዚህን ደርድረን ሄደን
ስንመለስ አውጥተን መደርደር ይሻላል ማለት ነው። አሪፍ ናቸው። አድርቆ ራሱ ስቲም ስላላቸው ሙሉ አድርቆ ይሰጠናል ማለት ነው። እነዚህ ሲሆን በጣም ደስ ይላል። ዋጋው ስንት ነው? ዋጋው 78000 ብር ነው። 78000 ብር። ይሄም ከነፃ ዴሊቨሪ ጋር ነው። ያሉበት ድረስ እናደርስላችኋለን። እንደዚህ ነው። በጣም ደስ ይላል። እነዚህ 60 በ60 ነው የሚባለው። ይሄ ኦፕን ኪችን ላይ መቅበር ከፈለግን የምንጠቀማቸው ናቸው። ይሄ ብቻውን ነው ከላይ ያለው ቶፖ። ይሄ መስታወት ነው ሙሉ ተች ስለሆኑ ሙሉ እዚህ ጋር መጠቀም እንችላለን ማለት የሚቀበሩ ናቸው። እነዚህን ቀብረን መጠቀም እንችላለን ማለት ነው። ይሄ አንዳንዴ ኦቨን የማይፈልጉ አሉ፣ ከስር ከላይ ቶፖን ብቻ የሚፈልጉ አሉ። እንደሱ አድርገን መጠቀም እንችላለን። እንደምታየው የራሱ የሆነ መቆጣጠሪያዎች አላቸው ሙሉ። ይሄው እዚህ ጋር ከሆነ ለነዚህ፣ ይሄ ከሆነ ለነዚህ፣ ልክ በዛም በኩል ያለው ባንቺ በኩልም ልክ እንደዛ ናቸው። ይሄው እዚህ ጋር ሙሉ አለው፣ ቁጥር አለው። ይሄ ብዙ የምናደርግበት ይሄ ኢቮሊ ነው የሚባለው። አሪፍ ናቸው። ይሄ ቴምበርድ ስለሆነ የፈለገ ቢገነፍልበትም ምንም አይሆኑም ማለት ነው። ረጅም ጊዜ መጠቀም እንችላለን። ይሄኛው ለብቻ ነው። ቶፓ የምትቀበር ናት፣ ለብቻ ናት። እቺኛዋ ለማስቀመጫ ናት። እነዚህ ለብቻ ናቸው። ሙሉ ብቻውን ነው። ይሄኛውን ወስደን ይሄ ኪችን ላይ ቀብር ለማድረግ ነው የምንጠቀማቸው ሙሉ ነገራቸው። ከውስጡም ፈን ሲስተም ስለሆነ ኤሌክትሪኩ ምንም የሚበጣጠስ ነገር የላቸው ማለት ነው። አሪፍ ነው። ሎክ ማድረግ ከፈለግን ሎክ ማድረግ እንችላለን። እዚህ ጋር ካሉት አሪፍ ነው፣ መቆጣጠር እንችላለን። እዚህ ጋር ሙሉ ታይመር ነው። ታይመሯን አጀስት ማድረግ እንችላለን። በዚህ አሪፍ ናቸው። እነዚህ 35000 ብር ነው። 35000 ብር ነው። እቺም ነፃ ዴሊቨሪ አላት። ከነፃ ዴሊቨሪ ጋር ያሉበት ድረስ እናደርስላቸዋለን። 2 ዓመት ዋስትና አለ። 2 ዓመት ዋስትና አላቸው። እነዚህም አሁን ካሉት ዘመናዊና አሪፍ የሚባሉት ናቸው። ሞር ደግሞ መስታወት መሆኑ ለኪችን በራሱ ውበትና ሞገስ ይሆናሉ ማለት ነው። አሪፍ ናቸው ካሉት። ምንም የላቸውም። ይሄ የራዩ ምንም አይሆኑም። እነዚህ መስታወት ስለሆነ ስለማይገናኙ ከውስጥ ስለሆነ የሚቀበር ስለሆነ አይገናኛቸውም። እዛ ምንም የሚይዝ ነገር የላቸው ማለት ነው። እንደዚህ ኦቭን ደግሞ ከውስጥ ያለው ከፈለጉ የለኛውን ደግሞ ከፈለጉ ልክ እንደነዚህ አርዶ ወይም ደግሞ ኤሌጋንስ ምንላቸው አሉ። ያው በኦቭን ሲባል 2x2 እና 4 ኤሌክትሪክ ምንላቸው አሉ ማለት አራቱንም ኤሌክትሪክ መጠቀም ይፈልጉና ሁለቱ ኤሌክትሪክ 2 ሲሊንደር መጠቀም ይፈልጋሉ። እነዚህ አርዶ 60 በ60 ይሆንና ወደ ላይ ቁመቱ 90 ነው። እንደምታየው ይሄ 1500 ዋት አለው። ይሄ ደግሞ ሁለቱ 1000 ዋት ነው ያላቸው። ይሄኛው እንዳለ ሲልቨር ስለሆነ ስቴንለስ ስቲል ነው። ብዙ ጊዜ የሆነ ነገር ይፈስና በሽቦ ማጠብ እንፈልጋለን። እንደዛ ሲሆን የሚለቀቁ አለው አይደለ? እነዚህ ግን ሲሆን የመልቀቅ ነገር የለም፣ አይላላጡም ማለት ነው። እንደዛ ሲሆን አሪፍ ናቸው። ይሄ ስፔሱም ሰፋ ያለ ስለሆነ ከፈለግን እዚህ ጋር ከፈለግን እዚህ ጋር እየለያየ መጣድ እንችላለን። ይሄ ተቃራኒ ስናደርጋቸው ትልልቅ ነገሮችን በአንድ ይጥዳሉ ማለት ነው። ከውስጥም ቅድም እንዳልሽኝ ይሄው እዚህ ጋር እነዚያውን ፒዛ፣ ፓስታ፣ ፎርኖ፣ ኬክ፣ ዳቦ ስንሰራ እነዚህ መጠቀም እንችላለን። ከዛ ደግሞ በተጨማሪ ይሄ ባለ አንድ ነው ከካምፓኒ የሚመጣ። ከፈለግን ግን ይሄ ሱፐር ማርኬቶች ስለሚገኝ ይሄ ሳህኖችን ወይ እንትን ምንለባ ፓንኬክ ምንሰራበታል መጨመር እንችላለን። ይሄው ማስቀመጫ ራሱ አለው እዚህ ጋር ከራሳችንኛ መጨመር እንችላለን ማለት ነው። እነዚህ ሲሆኑ አሪፍ ናቸው። እንደገና አሩስቶ ግሪል አለው። አሩስቶ መስራት እንችላለን በእነዚህ ማለት ነው። አሪፍ ናቸው። እነዚህ 60 በ60 ነው። ወደ ላይ ደግሞ ቁመቱ 90 ነው። ይሄ ስታንዳርድ የሚባል ነው። ብዙ ጊዜ የሚቆረጥ ቦታ ያለው ነው እና ይሄም የራሱ የሆነ ይሄ መሸፈኛ ቆርቆሮ ክዳን አለው ማለት ነው። ለየት የሚያደርገው ምንድነው? አንደኛ እነዚህ ሲሆኑ የቱርክ ናቸው። ሙሉ ከቱርክ ነው የሚመጣው እና ረጅም ጊዜ ነው። አሁን እነዚህ አጋቢ ውስጥ ከገቡ ረጅም ጊዜ ሆናቸዋል። ያ ማለት በደንብ ስፔር ፓርት አለው ማለት ነው። ቅድም የራሱ የአርዶንም ፍሪጁን አይተናል። በፍሪጅም አለው፣ ዋሺንግ ማሽንም አለው። ሌላም ነገሮች ስላሉት ይሄ ምንም ቢሆን በደንብ ስፔር እናገኝለታለን ማለት ነው። ይሄ ነገር 2 ዓመት ዋስትና አላቸው። 2 ዓመት ዋስትና አለው። እነዚህን ፕሌቶችን በቀላሉ ማግኘት እንችላለን። የሆነ ነገር እንኳን ቢሆኑ እነዚህ በቀላሉ መገኘት ይችላሉ ማለት ነው። ብዙ ጊዜ ይሰምጣል ይባላል ይሄ ሲጫንበት። እነዚህ ግን የራሱ የሆነ እነዚህ በደንብ ይችላሉ። እነዚህ ጠንካራ ስለሆኑ ይሄ ቦዲያቸው ምንም ቢጫንበት በደንብ ይችላሉ። አሪፍ ናቸው እነዚህ ሲሆኑ። የተራራቀ ስለሆነ የተለያየ ነገር ለመጣድ ይመቻሉ። ልክ እንደነዚሁ ደግሞ ይሄ 4 ኤሌክትሪክ ነው። 2x2 ደግሞ ከፈለጉ አሉ 2 ኤሌክትሪክ 2 ሲሊንደር። ይሄኛው ዋጋው 70,000 ብር ነው። 70,000 ብር ነው። ከነፃ ዴሊቨሪ ጋር ያሉበት ድረስ እናደርስላቸዋለን። ልክ እንደዚሁ ደግሞ 2x2 የሆነ 60 በ60 ሆኖ ወደ ላይ ቁመቱ 90 የሆነ እነዚህ አሉ። ይሄ ያለ
ከላይ መስታወት ነው ላይ ይሄ መስታወት ነው። ይሄ ውበት አላቸው መስታወት ሲሆኑ ብዙ ቆርቆሮ የማይፈልግ አለ። ኤሌጋንስ ነው ብራንዱ። ይሄ ሁለቱ ኤሌክትሪክ ነው። ሀፋፍ ለሚፈልግ ያው እኛ ሀገር መብራት ሲጠፋ በዚህ በሲሊንደሩ ለመስራት አማራጭ ስለሚኖር እንደገና ለፍጥነታቸው ሞር የተሻሉ የሚባሉት ሲሊንደር ናቸው። እነዚህ ሲሆን የራሱ የሆነ ብዙ ሰው ሲሊንደር ይፈነዳብኛል ብሎ ስለሚፈራ ሲሊንደር አይጠቀሙም። ግን እነዚህ የራሳቸው የሆነ ሴንሰር አላቸው። ሴንሰር ስላለው መብራት ምንም እንትን ቢል ይሄ ሲሊንደሩን ብንረሳው እንኳን ራሱ ኮንትሮል ያደርግልናል ማለት ነው። የመፈዳት እንትኑን ይቀንሷል ማለት ነው። አሪፍ ናቸው። እንደዛ ደግሞ ሲሆኑ ሞር የተሻለ ነው ይሄኛው። ከውስጡም ሰፋ ያለ ያኛው አንድ አይደል ያለው ይሄ ሁለት ፓትራ አለው። ባለ ሁለት ፓትራ ነው እንደምታየው ሁለት ፓትራ አለው። አርስቶ ግሪል አለው። ከውስጡ ደግሞ ፈን ሲስተም ነው። ፈን ማለት ይሄ ለምግቡ ላብ እንዳይሆን ኮንትሮል የሚያደርግልን በውስጥም በውጭም በኩል የራሱ የሆነ ፈን ሲስተም አለው። እንደገና የተለያዩ ነገሮችን ስንሰራ ታይመር አጀስት እናደርግና ሲጨርስ አውቶማቲካሊ ራሳቸው ሎክ ያደርጋሉ ማለት ነው። አሪፍ ናቸው። እንደገና በክርቢት አይደለም ምን ለኩሰው ራሱ መጫሪያ ስላለው እዚህ ጋር ያው በዚህ ስንነካት ራሱ ይጭራል። ለሲሊንደሩ ከርቢታ አይፈልግም። ራሱን ፑሽ እናደርገው በጣም አሪፍ ናቸው። ካሉት አሁን የተሻሉ ናቸው። እዚህም ላይ የራሳችን የምንፈልገው ማሮችን ካለ ገዝተን መጨመር እንችላለን። ይሄ የምንፈልገው መስሪያ ካለ ራሱ ላይ ገዝተን መጨመር እንችላለን ማለት ነው። በጣም ደስ ይላል። ዋጋው ስንት ነው? ዋጋው የዚህ 45000 ብር ነው። ይሄም ልክ እንደዚህ 2 ዓመት ዋስትና አለው። 2 ዓመት ዋስትና አለው። ነፃ ዴሊቨሪ ነው። ብዙ እቃዎቻችሁ እናንተ ጋር ደስ የሚለው ምንድነው? ነፃ ዴሊቨሪ ነው። ዴሊቨሪ አንዳንድ ሰውን ጊዜ ያለው ሰው አለ ማለት አይቶ ኦርደር ማድረግ የሚፈልግ ሰው አለ። ልክ እንደዛ ከፈለጉ ኦርደር አድርገው እኛ ቤታቸው ድረስ ማድረስ እንችላለን ማለት ነው። ነፃ ዴሊቨሪ ያደረግነው ለዛ ነው። እንደዚህ ማሽኖችን ስትሸጡስ እንደ ፍሪጅ የምትሰጡት ምክሮች እነዚህ ኦቭኖች እነዚህ ኦቭን ሲሆን በኦቭን ደረጃ ፈን ሲስተም ቢኖረው ታይመር ቢኖረው አርስቶ ግሪል ቢኖረው ሞር የተመረጠ ይሆናል። ይሄ ፈን ስንል በውስጥም በውጭም በኩል ቢኖረው ረጅም ጊዜ ያገለግልናል። እንደገና ከተጠቀምን በኋላ አንዳንዴ ይገነፍልብናል። ሲገነፍል ወደ ኦፍ አድርገን እነዚህ ነገሮች ማጽዳት ነው። ብዙ ጊዜ ይሄ ይደነዝዛል ይባላል። እንደዛ ስለሆነ እነዚህን ማጽዳት ነው። ከዛ ባለፈ ምንም አይነት ችግር አይመጣባቸውም ማለት ነው። እነዚህን ብቻ ኮንትሮል ማድረግ ነው ወይም ደግሞ ቼክ አድርጎ መግዛት ነው ሲገዙ። ከዛ ባለፈ ይሄም 2 ዓመት ዋስትና አለው። ምንም ቢሆኑ 2 ዓመት ዋስትና አለው። እነዚህ ሲሆኑ ያው ብዙ ጊዜ የሚባለው ፕሌት ነው። ፕሌቱ ነው የሚበላሹት። ፕሌቱ በካምፓኒ ጥፋት ዝም ካሉ እነዚህ ማስቀየር ወይም ማስተዳደር ይችላሉ ማለት ነው።